እንግዲህ ግብአቶቹን ሁሉንም አስገብቻለሁ ዛሬ። ይሄው ነው እንግዲህ ውዶችዬ፣ ሞክሬያለሁ እንደ አቅሜ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝዝት ይበልልኝ በያላችሁበት ጠረፍ ሁሉ ሰላማችሁ ብዝት ይበል ውዶችዬ። እኔ በጣም ደህና ነኝ። እንዴት ናችሁልኝ? ሰላም ናችሁ ሆይ? እንዴት ነበረው ውሎ? ኦርቶዶክስ ተከታዮች እህቶቼ፣ ወንድሞቼ እንዴት ነበር በዓሉ በሰው ሀገር? እንግዲህ ያልፋን ሁሉም ነገር ተመስገን እያሉ ማሳለፍ ነው ማለት ነው። ሙስሊም እህቶቼ ወንድሞቼ እንዴት ናችሁ? ሰላም ናችሁ ሆይ? እኔ በጣም ደህና ነኝ። እንግዲህ የምታበረታቱኝ አይዞሽ እህቴ፣ አይዞሽ አልማዝያ፣ አይዞሽ በርቺ የምትሉኝ ቀጣይም የምታበረታቱኝ የምትፈልጉ በጣም ከልብ ነው የማመሰግነው። እንግዲህ ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ። አዲስ ነገር ስል እስካሁን አሰራሩን አልተመቸኝም። ታውቁታላችሁ፣ በሰው ቤት ያለ ነገር አሰራሩን ለእናንተ ለማጋራት በጣም ዝግጁ ነበርኩ፣ ግን አልተሳካም እስካሁኑ። እንግዲህ ዛሬ ትንሽም ቢሆን ሞክሬያለሁኝ። ዛሬ ምሳ የሰራሁት ምንድን ነው እስካሁን አልተመቸኝም። ብዙ እንግዲህ ነበረብኝና ኤዲት አድርጎ ለማድረግ ጭራሽ ገና አሁን ነው ክላስ የገባሁት። ለዛ ነው ውዶችዬ፣ ታውቁታላችሁ የሰውን አገር ኑሮ እንግዲህ ይሄው ነው እና ቢሆንም ተመስገን ነው ሰው ባለው ነገር ማለት ነው። እና እንግዲህ የምታዩት ግብአቶቹን በትክክል አስቀምጫለሁ። ዛሬ ወጥ ነው የሰራሁት፣ ዶሮ ወጥ ወይም ሳሎና፣ አረብኛ ሳሎና፣ በሀገራችን ደግሞ ዶሮ ወጥ ነው። በሚያምር ሁኔታ ምሳ ሰርቻለሁ ማለት ነው። እንግዲህ ግብአቶቹን ማየት ያፈለጋችሁ ይኸው ነው፣ ተከታታይ አስቀምጫለሁ ማለት ነው። እና ውዶችዬ አብዛኛውን ቤት ዘይት ይፈልጋል፣ ከኛ ቤት ዘይት አይፈለግም። ትንሽ ለሽንኩርት ማቁላላ ዝብዳ ነው የምናደርገው ማለት ነው። ዝብዳ ወይም ቅቤ ነው አይደለኛ፣ እንግዲህ እሱ ነው። ዘይት እንትኑም ከሽታይት ምንድን ነው ስሙ ከሩዙም አይገባም ዘይት። እና በዚህ መልኩ አሳምሬ ሰርቼ አቅርቤላችኋለሁ ውዶችዬ። እንግዲህ ማየት ደግሞ ተከታትላችሁ እንግዲህ እንድትሰሩ ምሳችን ጨርሰን ትችላላችሁ። የጎደለም ካለ ጠይቁ፣ ለመመለስ ዝግጁ ነኝ ማለት ነው። አቅሜ የፈቀደውን ወጣችን ለመመለስ ዝግጁ ነኝ እና ይህንን ይመስላል። በዚህ መልኩ ጨርሼ አብቻለሁ ማለት ነው ዛሬ ምሳ። እና ወዶችዬ ላይክ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ፣ እህታችሁን አበረታቱ። ደግሞ በቀጣይ ወደ ሀገር እያሰብኩ ነው። ሀገራችንን ዞር ዞር እያልኩ እንግዲህ የፈለጋችሁትን ነገር እየጠየቃችሁ ሰርቼ ለእናንተ የሚመጥን ቪዲዮ አቀርባለሁ ማለት ነው። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። አይዞሽ ለምትሉኝ ለምታበረታቱኝ በጣም ከልብ ክብር ያለኝ አከብራችኋለሁ፣ እወዳችኋለሁ ችዬ። ሰላማችሁ ብዝት ይበልልኝ። ሰላም ተሰርቷል ማለት ነው። ነጭ ሩዝ ነው ያው ወጥ ስለሆነ ዘይት አንጨምርም። ምን ያው የኛ እዚህም ያው ዶሮውን ቀቅዬ ያሳየኋችሁ ሲጠበስ በጣም የበለጠ ቆንጆ ይሆናል። ግን እዚህ ቤት ዘይት መብላት አይፈልጉም። ስለዚህ ግን ፈልጎ ባህራት ጨምሬ ነው ሽታውና ቆሻሻው እንዲለቅ ማለት ነው። በከል ቢታጠብም ትንሽ መፍላት አለበት፣ ውሃው ይደፋል እንዲያሳዩዋችሁ ማለት ነው። እና ደግሞ ይሄን ይመስላል እንግዲህ ውዶች፣ አወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እህታችሁን አልማዝን አበረታቷት።
እንቀጥላለን። ገና ብዙ አይነት ምግብ ይሰራል። ያው እንደታዘዝኩ ነው ነገሩ፣ እንደታዘዝኩ ነው። እኔ ጠቅላላ የአረብ ሀገራት ምግቦችን እችላለሁ። ማልችለው ጉድ የለኝም። ግን ያው አንዴ አይሰራም በየቀኑ ወይም በየሰዓቱ ስሪ የሚሉኝን ነው የምሰራው ማለት ነው ተመጋቦቹ። እሺ ውዶችን